እንዴት ናችሁ? ዛሬ ተመላለስኩኝ አይደለ? ጊዜ ስላገኘሁኝ አ ጊዜ ስላገኘሁኝ ነው የመጣሁት እና እ፣ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም? እንዴት ይዟችኋል? ቀናችሁ እንዴት እየሄደ ነው? ሰላም ናችሁ ወይ? ቀናችሁ እንዴት ነው? ሁሉ አማን፣ ሁሉ ሰላም ነው? እንዴት ናችሁ? ኤላዣ እንዴት ነህ? ተሾመ እንዴት ናችሁ? ሰላም ነው? ኤላዣ እንዴት ነህ? ትላንትና ሳልገባ ሳላገኝ ቀረው። ዮናስ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም። እንግዲህ ባክግራውንድ የሚጮህ ነገር አለ። ኤርፖርት ያለሁት የሆነ ቦታ እየሄድኩ እስኪ ገባ ገባ በሉ አንዳንዴ ዝም ብዬ ራሴ ብቻ አውርቼ እወጣለሁና ብዙ ጊዜ አልወድም እንደዚህ ገባ ገባ በሉ ማለት እና ኮፒ ሊንክ ሼር ምናምን አልፈልግም እኔ እየገባ እየወጣ የሚያየው ሰው ራሱ በቂ ነው እና እግዚአብሔር አንድ ነገር አስተማረኝ። እሱን ልነግራችሁ ነው የገባሁት እና አንዳንድ ጊዜ እ፣ የሆነ ነገር በጣም ፈልገን ሳናገኘው ስንቀር እንጎዳለን፣ ሀርት እንሆናለን እና በጣም በቃ ዲፕሬሽን ውስጥ እንገባለን። ለምን እንላለን። በቃ ተስፋ እንቆርጣለን። ግራ ግብት ይለናል። ምክንያቱም ያንን ነገር ለራሳችን ነግረነዋል፣ ለአእምሯችን ነግረነዋል፣ ለልባችን በቃ አሳምነነዋል ማግኘት አለብኝ ብለን ያንን ነገር እና ግን እኮ እግዚአብሔር ፈቅዶ ላይሆን ይችላል ያንን ነገር እና እግዚአብሔር ያልፈቀደውን ነገር ደግሞ ስንፈልግ ማለት ነው ያልፈቀደውን ነገር ስንፈልግ ልባችን ይጎዳል እና በጣም በቃ ምን እንዳስተማረኝ ታውቃላችሁ? በጣም የሆነ ነገር ፈልጌ እና ያ ነገር ሳይሆን ቀረ ማለት ነው እና ሀርት አረገኝ፣ በጣም በቃ ጎዳኝ። ግን መለስ ብዬ አንድ ነገር አስብ፣ ከሌለኝ ይልቅ ያለኝ ትልቅ ነው። ከምፈልገው ይልቅ ፈልጎኝ ወደ እኔ የመጣው እሱ ትልቅ እንደሆነ ተረዳሁ። እሱ ከምንም በላይ በቂ እንደሆነ ተረዳሁ። እሱ ከምንም በላይ በቃ ከምፈልገው ነገር በላይ ከምጠብቀው ነገር በላይ ያለኝ ከበቂ በላይ እንደሆነ መንፈስ ቅዱስ አስተማረኝ እና በቃ ከዛ ቢመች ባይመች ቢኖር ባይኖር ቢሳካ ባይሳካ ባገኝ ባላገኝ እሱን ከማምለክ እሱን ከማክበር እሱን ከፍ ከማድረግ ሁል ጊዜ ከማመስገን አልቆጠብም። አመስጋኝ ያደርጋችኋል እና እንደዛ ነው ላይፍ የሆነውና እግዚአብሔር ይመስገን። እግዚአብሔር መጥቶ ደዛ ስለረዳኝ እግዚአብሔር አይኖቼን ስለከፈተ ካጣሁት ይልቅ ያገኘሁት እንደበለጠብኝ ስለተረዳው
ከምፈልገው ይልቅ ፈልጎ ያገኘኝ ስላበረታኝ በቃ ስላሳረፈኝ እና ምን ልላችሁ ፈልጌ ነው፣ ፈልጋችሁ ካጣችሁት ይልቅ ፈልጎ ያገኛችሁት ይበልጣል። ሰምታችሁኛል አይደል? ፈልጋችሁ ካጣችሁት ይልቅ ፈልጎ ያገኛችሁት ይበልጣል። ብዙ ነገር ፈልገን አተን ሊሆን ይችላል። ብዙ ነገር ተመኝተን እጃችን ላይገባ ይችላል። ብዙ ነገር ቋምጠን በቃ አልፎን ሊሆን ይችላል። ግን ከዛ ሁሉ በላይ ፈልጎ ያገኘን ትልቅ ነው። ራሱን ሰውቶ ህይወቱን ሰጥቶ ያዳነን እግዚአብሔር እሱ ትልቅ ነው። ፈልጎ ያገኘን አትርሱ ይሄንን። ፈልጎ ያገኘን ፈልገን ካገኘነው በላይ ትልቅ ነው። በምንም ማንለካው ነው። በምንም ማንገምተው ነው። እኛ የምንፈልገው ነገር ብዙ ጊዜ የምድር ነገር ነው። ይሳካልኝ፣ ይሆንልኝ፣ ይሄን ልግዛ፣ ይሄን ላድርግ፣ ይሄን ልልበስ፣ ይሄ እንደዚህ አይነት ነገር በቃ የምድር ነገር ነው ብዙ ጊዜ አይምሮአችንን የሚይዘው። መንፈሳዊ ነገር ግን ለዘላለም የማይጠፋ መንፈሳዊ ነገር ግን ለዘላለም ታትሞ በህይወታችን የሚቀመጥ ነገር የሚያሻግር ከእግዚአብሔር ጋራ የሚያገናኝ ከእግዚአብሔር ጋራ የሚያጣብቅ ከእግዚአብሔር ጋራ የሚያስማማ ከፈቃዱ ጋራ የሚያገናኝ ፈልጎ ያገኘን ይበልጣል ፈልገን ካጣ ነው። አትሸወዱ ወገኖቼ። ብዙ ነገር በመፈለግ አትኳትኑ። እግዚአብሔርን አምልኩ። እግዚአብሔርን ቀዳሚ አድርጉት በህይወታችሁ። እግዚአብሔር በህይወታችሁ ይንገስ። እሱ በህይወታችሁ ይንገስ። ከዛ ነገሮች ፈልጋችሁ ሳይሆን ፈልገዋችሁ ይመጣል። ምክንያቱም አባታችሁ ለእናንተ የሚያስፈልገውን ነገር ያውቃል። አባት ለልጁ የሚያስፈልገውን ነገር ያውቃል። የአባትነት ቦታ ከሰጠ ነው። የአባትነት ቦታ ከሰጠ ነው። አባት ለልጆቹ የሚያስፈልገው እያንዳንዱን ነገሮችን ያውቃል። አምልኩ እግዚአብሔርን። በእውነትና በመንፈስ አምልኩ። አትሸቃቅጡ። አምልኩ እግዚአብሔርን። በእውነትና በመንፈስ አምልኩ። አትሸቃቅጡ። አገልጋዮች የሆናችሁ እግዚአብሔርን በብርት አትሸቃቅጡ። አስራት መባ እየሰበሰባችሁ ኪሳችሁ ውስጥ አታስገቡ። በፍጹም አታስገቡ። ከክብር ያጎላችኋል። አስራት መባ ወደ ኪስ አይገባም። አስራት መባ ዳምታን አካውንት ውስጥ አይገባም። አስራት የሚሰበሰበው ሙሉ ጊዜ አገልጋዮች ደሞዝ የሚከፈልበት ነው። መባ ደግሞ የምታደርጉት እኔ ምን አውቃለሁ፣ ለቤተ ክርስቲያኑ የሚያስፈልገው ነገር የሚደረግበት እንጂ የአገልጋይ ኪስ ውስጥ የሚገባ አይደለም። የአገልጋይ አካውንት ውስጥ የሚገባ አይደለም። ዘመኑ አጭር ነው። አሁን ዘመኑ በጣም የምናየው ነገሮች ሁሉ ኢየሱስ የሚመጣበት ዘመን እንደሆነ እያየን ነው። እና አትሸቃቅጡ። እግዚአብሔርን አመስግኑ። እግዚአብሔርን አገልግሉ። በእውነትና በመንፈስ እንኑር። ከኔም ጨምሮ ነው የምላችሁ። ጌታ ሊመጣ በደጅ ነው፣ በር እያንኳኳ ነው። ሌብነት ቢኖር ከህይወታችሁ አስወግዱ። ማጭበርበር ቢኖር ከህይወታችሁ አስወግዱ። እስፔሻሊ እያገለገላችሁ የሰውን ገንዘብ እየወጣችሁ ኪሳችሁን ያደለባችሁ፣ እስኪ ንገሩኝ፣ የትኛው
አገልጋይ ነው። በአዲስ ኪዳን ውስጥ እያገለገለ ሲያካፍት የነበረው የእግዚአብሔር ቃል እኮ ሁለት ቢኖራችሁ አንዱን ለሌላ ስጡ ነው የሚለው። አንዱን ለወገነ ስጥ፣ አንዱን ለጓደኛ ስጥ ነው የሚለው። እኛ ግን ከህዝብ እየዘረፍን ከደሃው ህዝብ እያዘረፍን ብዙዎቻችን ማለት እኔ ራሴን የጨመርኩት እኔ በርግጥ እንደዚህ የወጣው አገልጋይ አይደለሁም። እኔ የራሴም እንደዚህ ምናምን ቸርች ምናምን ነው እንደዛ አይነት ነገር ንክኪ የለኝም። እኔ ዘማሪ ነኝ፣ ዘምራለሁ። እግዚአብሔር በሰጠኝ ጸጋ ዘምራለሁ፣ እጸልያለሁ እና የምንሰማው የምናየው ለጆሮ ጭው የሚል ነገር ስለሆነ እባካችሁ በጌታ የሆናችሁ ሰዎች ተመለሱ። የምድሩን ነገር ተውት። የምድር ነገር ምድር ነው የሚቀረው። ብታካብቱ በሚሊዮን የሚቆጠር ገንዘብ ይዛችሁ ቤት ብትገዙ ያማረ ነገር ላይ ብትኖሩ እዚህ ነው የሚቀረው። የላይኛውን ቤታችሁን ስሩ፣ ብል የማይበላውን ቤታችሁን ስሩ። ጎርፍ ሲመጣ ወንዝ ውሃ ማይወስደውን ቤታችሁን ስሩ። ስላገለገላችሁ ዋስትና አይሆንም ወደ ላይ መሄዳችሁ። ስራችሁ ሲፈተሽ ባዶ ከሆነ መንገዱ ዝግ ነው። አንዴ ጸድቅ ያለውና እንደፈለኩኝ ሆናለሁ፣ እየዘረፍኩ እኖራለሁ፣ የዳሃውን ገንዘብ እንደፈለኩ እያደረኩኝ እሱ እየተራበ እኔ ጠግቤ አድራለሁ። አይሰራም። ተርቤ አላበላኸኝም፣ ታርዤ አላለበስከኝም ይላል እግዚአብሔር። ታምሜ አልጠየከኝም ይላል እግዚአብሔር። ወድቄ አላነሳኸኝም ይላል እግዚአብሔር። እናንተ እኮ ከፍ እንድትሉ አገልጋይ ሊሆን የሚወድ ምን ይላል? ዝቅ ይበል ነው የሚለው የእግዚአብሔር ቃል። አገልጋይ ሊሆን የሚወድ ራሱን ዝቅ ያድርግ፣ ራሱን ያዋርድ ነው የሚለው። ዛሬ ግን ያንን አይደለም እያየን ያለ ነው። እና እንመለስ፣ ወደ ቃሉ እንመለስ፣ ወደ እግዚአብሔር ቃል እንመለስ፣ ወደ እግዚአብሔር ቃል እንመለስ። ቃሉ የማይለንን እየኖርን እያጭበረበርን ይበቃል ወገኖቼ። ስንት ሺህ ዓመት እንኖራለን? አንዴ እኮ ነው ህይወት የምንኖረው፣ ድጋሚ ህይወት የለም። አንዴ ኖረን ጌታን አስከብረን እረፍ ብለን ለራሳችንም አክሊላችንን ተቀብለን ወደ ላይ ስንሄድም ደግሞ አክሊል አለን። ያንን አክሊል በህይወታችን እናደርግ፣ ያንን አክሊል ልንቀበል የዛሬ ህይወት ይወስናል። እንዴት ሆኖ ነው ኢየሱስ የሞተልህ? እንዴት ሆኖ ነው ኢየሱስ የሞተልሽ? ያኮ ነው የኛ ምሳሌ። ስለዚህ ወገኖቼ እንመለስላችኋለሁ። በውስጤ ነገር ስለሞላ ነው ዛሬ መጥቼ ልናገር የፈለኩት። ጆሮ ያለው ይስማ። ጌታ ሊመጣ በደጅ ነው። የምትዘርፉ እግዚአብሔርን እናገለግላለን እያላችሁ ከደሃው ገንዘብ የምትነጥቁ፣ ደሃን የምታስርቡ፣ አካውንታችሁ የደለበ አገልጋዮች፣ እኔ አገልጋይ ልላችሁ አልችልም። ማንን ነው የምታገለግሉት? ማንን ነው የምታገለግሉት? ነው እግዚአብሔር አይዘበትበትም። እግዚአብሔር አይቀለድበትም። አይቀለድበትም እግዚአብሔር። ተመለሱ። ቃሉ የማይላችሁን እየኖራችሁ እንዴ ተቸገርን እኮ አሁን
ተቸገርኩ። የብልጽግና አገልግሎት አትበልጽጉ አላልንም። ሰርታችሁ መበልጸግ ትችላላችሁ። እየዘረፋችሁ መበልጸግ ግን አይቻልም በእግዚአብሔር ቤት። ትውልድን እያስራባችሁ እናንተ መበልጸግ አትችሉም። ቃሉ አይልም። ቃሉ አይልም። ወደ ቃሉ እንመለስ። ቃሉ የሚለው ካላችሁ አካፍሉ ነው የሚለው። አስቀምጡ አይልም። አከማቹ አይልም የእግዚአብሔር ቃል። እግዚአብሔር ቀን ሲያወጣላችሁ፣ እግዚአብሔር ሰው ሲሰጣችሁ፣ እግዚአብሔር ትውልድ ሲሰጣችሁ ትውልድን አትዝረፉ። ትውልድን ባዶ አታድርጉ። እዚህ ነው የሚቀረው። አገልግሎታችሁ እዚሁ ነው የሚቀረው። የለም ወደ ላይ አይኖርም። ወደ ላይ አይኖርም። እውነቴን ነው። በድፍረት ነው የምነግራችሁ። ትውልድን እዚህ አስለቅሳችሁ ልክ እንደ አስለቃሽ ጢስ ሆናችሁ ለትውልድ ከቃሉ ተጣርዛችሁ ቢኖራችሁ ደሃና ብሉ፣ ቢኖራችሁ ደሃና አልብሱ ያለ ጌታ እናንተ ከደሃ ዘርፋችሁ ሚሊዮነር የሆናችሁ ከደሃ እየተቀበላችሁ በብዙ ሺህ የሚቆጠር ገንዘብ ያወጣችሁ ቤትና መኪና የምትገዙ ከየት አመጣችሁት ካልሰራችሁ? እኔ ማለት ጌታን እንደተቀበልኩኝ አገልጋይ ሀብታም አላየሁም። እኔ ደሞዙን ነው የሚያገኘው። አላየሁም። ስጦታ ይሰጣችሁ አላልኩም። መብቱ ነው። አንድ ሰው ስጦታ ቢሰጣችሁ መብቱ ነው። ግን እናንተ ዘረፋን ያዛችሁት። ከዛ ነገር እንድትወጡ እግዚአብሔር እየተናገረው ነው በብዙ ተመለሱ። ለምድሪቷ መርገም፣ ለትውልድ መርገም አታከማቹ። ለልጆቻችሁ መርገም አታከማቹ። ተመለሱ። እውነት የመሰላችሁ ግን እውነት አይደለም። እውነት አይደለም። ሰው ሲናገራችሁ የማትሰሙ ትውልድን የምትዘርፉ አገልጋዮች ተመለሱ። ጌታ ሊመጣ በደጅ ነው። አምላካችን ሊመጣ ሊወስደን በደጅ ነው። እየጠበቀን ነው እንድንመለስ። እግዚአብሔር እንድንመለስ እድሉን እየሰጠን ነው። ወገኖች ተመለሱ፣ እንመለስ ወደ እግዚአብሔር፣ ወደ ቀድሞ ወደ መጽሐፍ ቅዱስ እንመለስ። ወደ እግዚአብሔር እንመለስ። ድኛለው ብለን እያጭበረበርን ድኛለው ብለን አንዴ ከዳናችሁ መዳናችሁ የተረጋገጠ ነው የሚባል ነገር የለም። የዕለት ዕለት ተግባር የዕለት ዕለት ህይወት ይጠይቃል። እየዳንክ እየዘረፍክ ድነ እየዘረፍክ ትውልድን እያስለቀስ ልክ እንደ አስለቃሽ ጢስ ትውልድ እያነባ ትውልድ እየየ እያለ በአንተ እንዴት ነው ትውልድ አልቅሶ አንተ ወርሳለሁ የምትለው? በአንቺ እንዴት ነው ትውልድ አልቅሶ አንተ ወርሳለሁ የምትለው? በአንተ ትዳር ተበትኖ እንዴት ነው አንተ ወርሳለሁ የምትለው? ትውልድ እያማጠብህ እንዴት ነው ወርሳለሁ የምትለው? እስኪ ከእግዚአብሔር ቃል አውጡና አሳዩ እንደዚህ የሚል። ባጭሩ ምን ልላችሁ ነው? አገልጋይ ሚሊዮነር ሊሆን አልተጠራም። የእግዚአብሔርን ቀንበር ተሸክሞ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ ሊያገለግል ነው የተጠራው። አገልጋይ ከሆነ እግዚአብሔርን የሚያገለግል ከሆነ ለእግዚአብሔር የሚኖር ከሆነ ተለይቶ ነው የሚኖረው። ከዚህ ዓለም ሲስተም ጋራ ተያይዞ
የዚህን ዓለም ሲስተም እያሯሯጠ የምድርን ነገር እያካበተ የእግዚአብሔር ፈቃድና ሐሳብ አይደለም ይሄ። አንደኛውን ወጥቶ ወደዛው ነጋዴ ሆኖ ወይ የሆነ ነገር ሆኖ እንደራሱ መኖር ነው። ግን በእግዚአብሔር ስም እየተነገደ ኢየሱስ ያድናል፣ ኢየሱስ ይፈውሳል፣ ኢየሱስ እንደዚህ ነው እያለ የድሃውን ገንዘብ እየበዘበዘ ሚሊዮነር የሚሆነውን እኔ በጣም እቃወመዋለሁ። መጽሐፍ ቅዱስ ስለማይደግፈው እቃወማለሁ። መጽሐፍ ቅዱስ ትክክል ነው ስለማይል እቃወማለሁ። ይሄ ከእግዚአብሔር አይደለም፣ ከራሱ ነው። ልክ እንደ ሶርስ ኦፍ ቢዝነስ ሊጠቀምበት የኢየሱስን ስም የሚጠራ ነው። ቢዝነስ ሶርስ በአንዱ አልሳካ ሲለው፣ ሱቅ ሲከፋ አልሳካ ሲለው፣ የሆነ ነገር ሲያደርግ አልሳካ ሲለው፣ ይህንን ልክ እንደ ቢዝነስ ሶርስ ኦፍ ቢዝነስ አድርጎ የሚጠቀሙ ናቸው ትውልድን የሚበዘብዙ እንጂ እውነተኛ ጥሪ ያለባቸው ሶርስ ኦፍ ቢዝነስ አድርጎ የሚጠቀሙ ናቸው ትውልድን የሚበዘብዙ እንጂ እውነተኛ ጥሪ ያለባቸው እና እንመለስ ወገኖቼ። እግዚአብሔር ደግሞ የእንትን አምላክ አይደለም፣ በተዘዋዋሪ የምናገኘው አምላክ አይደለም፣ አባታችን ነው። አባት ሆይ ብለን በርከክ ስንል ፈጥኖ የሚመጣ ከስትንፋሳችን ይልቅ የሚቀርብ አምላክ ነው ያለን። አታጸልዩ ማለት አይደለም፣ ግን እግዚአብሔርን ዳይሬክት ልናገኘው እንችላለን። በርከክ ብለን በቃሉ እናገኘዋለን። ያዳነን አምላክ እኮ በሰው በኩል መጥቶ አይደለም እኮ የሞተልን፣ ራሱ መጥቶ ነው ራሱን ሰጥቶ ያዳነን። ስለዚህ አባት ብለን የምንጮህበትን የልጅነትን መንፈስ የሰጠን እግዚአብሔር አባት ብንለው ይመጣል። አባት ስንለው እንሆኝ ይላል። አባት ስንለው እግዚአብሔር ልክ አጠገባችን እንዳለ ነው የሚሰማን። ከእግዚአብሔር ጋር ስንጣበቅ እግዚአብሔርን ስንፈልግ አጠገባችን እንዳለ ነው የሚሰማን። ስለዚህ ለራሳችን መጸለይ፣ ራሳችንን ማስመለጥ እለት እለት አሁን እኮ ምንጸልየው ራሱ እኮ የምድራዊ ነገር ብቻ ነው። የምድራዊ ነገር አምጣ እንካ የለም። ጌታ ሆይ ምስጋና ይገባሃል፣ ክብር ይገባሃል። እኔ መኖር የምችለው ያለ አንተ አይደለም። እኔ መኖር የምችለው ያለ አንተ ስትላለኸኝ ነው። ህይወቴ ሰላም የበዛለት ህይወቴ የቀጠለው አንተ ስላለኸኝ። ይሄ ነው በቃ እኮ ጸሎት፣ ምስጋና አድርግልኝ። አምጣ እንካ የለም። በእውነት አምጣ። ስብከቱም አምጣ። ይሰጣል፣ ያደርግልሃል፣ ያከብራል፣ ላይ ያወጣሃል። የት ነው የምትወጣው? ኢየሱስ ኦልሬዲ እኮ ህይወትህን ገዝቶት ላይ ወጣሃል። የት ነው የምትወጪው? ለዘላለም በባርነት እኮ ላንገዛ ኢየሱስ አንዴ ሞቶልን አስመልጦ ህይወቱን ሰጥቶን እኮ አለን። ይሄው በህይወት ያለን ምንድን ነው ታዲያ? ሌላው እኮ በህይወት ስንኖርለት የሚጨመር ነገር ነው። በህይወት ስንኖር የሚበዛልን ነገር ነው። የሰማያዊ ወፎች አያጭዱም አይዘሩም፣ የሰማዩ አምላክ እግዚአብሔር እሱ ይመግባቸዋል። ታዲያ እነሱን የመገበ ወፎቹን የመገበማ እናንተን እንዴት ይላል መጽሐፍ ቅዱስ? ያዳነን እኛን እንዴት አይመግበንም? ስናመልከው፣ ስንገዛለን፣ ሁሌ በምስጋና ያለማጉረምረም ህይወት ሲኖረን እግዚአብሔር ለሚያስፈልገን ነገር ሁሉ ያደርጋል። አትጸልዩ አላልኩም፣ አትጠይቁ አላልኩም። እንደ አባት እንጠይቀዋለን። በኬሮፍ ግን አንጠይቀውም፣ በተዘዋዋሪ አንጠይቀውም። ፊት ለፊት ከእግዚአብሔር ጋር እናወራለን፣ በጸሎት እናወራለን፣ በቃሉ እናወራለን። የነጋዴዎች መነገጃ አትሁኑ፣ የነጋዴዎች ማካበቻ አትሁኑ። ትውልዴ ንቃ። እንደ ጠንቋይ ቤት ጸልይልኝ እያልክ ብር የምትሰጥ፣
ጸልይልኝ ያልክ ገስታው ስምትገባ እኔ ጠንቋይ ቤት አንዴ ምን ሆንኩ መሰላችሁ? ከዚህ ኢትዮጵያ ሄጄ ዛሬ 3 ዓመት የሆነ ሰው ገስታው ግቢ ያለ ለምንድን ነው ገስታው የምገባው አለ። እንዲጸልይልኝ ለምንድን ነው የሚጸልይልኝ ማለት እኔ እንዲጸልይልኝ እፈልጋለሁ፣ ቢጸልዩልኝ ደስ ይለኛል፣ ግን ከፍያ አይጸልይልኝም። እኔ የሞተልኝ እኮ እንጀራ አባቴ አይደለም እኮ አባቴ ነው። አባባት ብዬ ብጠራው የሚመጣ አባት ነው ያለኝ። በርከት ብዬ ፊቱን ስፈልግ እኮ መንፈሱን የላከልኝ መንፈሱ በውስጤ ያለ ሃሌሉያ የኃጢአትን ቀንበር ከህይወቴ አስወግዶ የሰላምን መንፈስ በውስጤ ያስገባ ራሱ ኢየሱስ በውስጤ አለ። ጊዜ ሰጥቼ በርከት ስል ይመጣል እሱ። ጊዜ ሰጥቼ እና ጌታ ሆይ እፈልግሃለሁ ስል ይመጣል እሱ። ለምንድን ነው እኔ እውነቴን ነው የምላችሁ የሚያቃጥለኝ የሚያንገበግበኝ ከፍለው ጊዜያቸውን ሰውተው እኔ የሚመስለኝ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል የሚለው ቃል እየተፈጸመብን ያለ ይመስለኛል። ዕውቀት ከማጣታችን የተነሳ ነው ለነጋዴዎች መነገጃ ይሆን ነው። አሁን እንቃወማለን አይደለ? በአማልክቶች የሚጸልዩትን ሰዎች እንቃወማለን። በአማልክቶች የሆነ ነገር የሚያደርጉትን ከዚህ እኮ ያልተናነሰ ነገር ነው እኮ በእኛ ቤት እየተደረገ ያለው። ያልተናነሰ ነገር ነው እየሆነ ያለው። አረ እግዚአብሔር ፊት ለፊት ይመጣል ይናገራል። አረ እግዚአብሔር እኮ ራሱ ይናገራል። አረ እግዚአብሔር እኮ ራሱ ያነጋግራችኋል። ኬሮፍ አይፈልግም እግዚአብሔር ሲያድነን፣ ኬሮፍ አልፈለገም ሲያድነን። በተዘዋዋሪ አልመጣም፣ ራሱን በመስጠት ነው ህይወት የሰጠን። ስለዚህ ስንጸልይ የሚሰማ አምላክ፣ ስንጠራው የሚመጣ አምላክ አለን። እሱን ብቻ እንፈልግ። አቁሙ። ገስታውስ እየገባችሁ የምታጸልዩ ሰዎች አቁሙ። እግዚአብሔርን ራሱን ፈልጉት። ብቻውን ያዳናችሁ እግዚአብሔር ለእናንተ አባታችሁ ነው፣ አባታችን ነው። አባታ ፈቅዶልናል። አባት ብለን የምንጮህበትን መንፈስ ሰጥቶናል። ከእንግዲህ ባሪያዎች አይደላችሁም ግን ወዳጆቼ ብያችኋለሁ አለ። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ የተጻፈልን ለህይወት እንዲሆነን እንድንኖርበት እግዚአብሔርን በዛ ውስጥ እንድናገኝ ነው። የእግዚአብሔርን ቃል በህይወታችን እንድናደርግ ነው እና እንድናብላላ ነው። ሜዲቴት እያደረግን ከእግዚአብሔር ሐሳብ ጋር እንድንስማማ ነው። እግዚአብሔርን ካመናችሁ ለምን ታጭበረብራላችሁ፣ ተዘርፋላችሁ፣ ትዋሻላችሁ? እኔ እኮ እያልኩ አሁን ያለሁት እኮ እነሱን ሰዎች ነው። ምንድነው ያወራው ወይ ያወራ ግዙ ተመለሱ እኮ እያልኩ ነው። አንተ እግዚአብሔርን የምታመን ከሆነ አታጭበርብር፣ አትዝረፍ፣ አትዋሽ። እኔ አሁን እየፈረድኩ አይደለም። እነሱ የሚያጭበረብሩ ፍርዱን ከእግዚአብሔር ያገኙታል። እነሱ ሰውን የሚዘርፉ ፍርዱን ከእግዚአብሔር ያገኙታል። ግን ለዝርፊያ ራሳችሁን የምታዘጋጁ ሰዎች አቁሙ። ራሳችሁ ከእግዚአብሔር ጋር ኮኔክት አድርጉ። ምክንያቱም የጠራን አምላክ የታመነና የታመነ ነው። ያዳነን አምላክ እርሱ ሕያው ነው። ዛሬም ይሰራል፣ ዛሬም ይሰማል፣ ሰምቶ በሰዓት ይመልሳል። በቃሉ ታማኝ ነው። አትፍራ፣ እኔ ጋሻህ ነኝ አለ እግዚአብሔር። ለዘላለም ጋሻ ነው የሚሆነው። ዛሬ ይዞ ነገ የሚለቅ አምላክ የለንም። ቦግልም የሚል አይደለም እግዚአብሔር። የእግዚአብሔር ብርሃን ዘላለማዊ ነው። ፈቃዱን ሐሳቡን እናድርግ እንጂ እንኑርለት፣ እንለይለት እንጂ እግዚአብሔር እስከ ፍጻሜ ድረስ ሊያደርሰን የታመነ ነው።
መንገዳችሁን አጠብጥቡ። መንገዳችሁን አጠብጥቡ። ቃሉን ዕውቀት ብቻ ተሞሉ። በእግዚአብሔር ቃል ብቻ ዕውቀት እደጉ። እንደግ። የህይወታችን መሰረት ኢየሱስ እርሱ የሆነላችሁ፣ የህይወታችሁ መሰረት ኢየሱስ እሱ የሆነላችሁ፣ እውነቴን ነው የምላችሁ። ዛሬ ቻሌንጅ ላድርጋችሁ። ራሳችሁን ቻሌንጅ አድርጉ። መጽሐፍ ቅዱስ እያነበባችሁ እስኪ እግዚአብሔር አይመልስላችሁ፣ እስኪ እግዚአብሔር አያናግራችሁ፣ እስኪ እግዚአብሔር አጠገባችሁ አይሆንላችሁ። በእውነት ነው የምላችሁ። ከአንዱ ዕውቀት እንማራለን፣ ጸጋ እንካፈላለን። ግን አይነገድብንም። አንነግድም፣ አይነገድብንም። አንሸቀጥም፣ አይሸቀጥብንም። አምላኬ ሕያው ነው። አምላኬ መሰረቱ የማይነዋወጥ ነው፣ ጽኑ ነው፣ ክንደ ብርቱ ነው። አምላኬ ኤልሻዳይ ነው፣ ገናና ነው፣ ሁሉን ቻይ ነው፣ ዘላለማዊ ነው። ሃሌሉያ! ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ነው። ታዲያ ይህንን አምላክ ይዘን ለምንድን ነው ነውጥ በህይወታችን ላይ የሚበዛው? ለምንድን ነው በኬሮፍ የምንፈልገው? ለምንድን ነው ግራ የምንጋባው? ግራ የሚያጋቡ ነገሮች ይኖራሉ፣ ይመጣሉ። ኦፍ ኮርስ ብዙ ነገሮች ይመጣሉ። ግን ጸንቶ የሚያቆመን ዕለት ዕለት እንደ ምግብ የምንበላው የእግዚአብሔር ቃል አለ። ሕያው የሆነ የእግዚአብሔር ቃል አለ። ዛሬ ከፍታችሁ ስታዩት እግዚአብሔር ሰማይንና ምድርን ፈጠረ። ዛሬ በተረዳችሁት ልክ አትረዱትም። ነገ ከፍታችሁ ስታዩት ይሄ የመጀመሪያው ዘፍጥረት ላይ ያለው እኔ እግዚአብሔር ብዙ አስተምሮኛል። ብዙ አስተምሮኛል። በቃሉ ብዙ ደግፎኛል። አባት፣ እናት፣ ወንድም፣ እህት፣ ወገን ሆኖኛል። ወገኔ ነው። ከልጅነት እስከ ዕውቀቴ እግዚአብሔርን አውቄ እስካሁን እስካለሁበት ድረስ ጸልይልኝ የሚባል ነገር እኔ እንጃ። ማለት እኔ አመጣጤ ባክግራውንዴ ከሌላ ሃይማኖት ነው። በጣም ማንም ትወጣለች ተብሎ ከማይገመትበት ሃይማኖት እስራት ውስጥ ነው ያወጣኝ። ግን እንደመጣው እግዚአብሔር ራሱን አስተማረኝ። ሁሉን ነገር ስፈልገው ፈልጎ ያገኘኝ አምላኬ ስፈልገው ተገኘልኝ። እሱ ነው ፈልጎ ያገኘኝ መጀመሪያ። አንዴ ካገኛችሁ የማይለቃችሁ አምላክ አለ። ከያዘ የማይለቅ አምላክ። ወደኔ የመጣን ከቶ ወደ ውጭ አላወጣውም ያለ አምላክ። እናት ብትረሳ አባት ቢረሳ የወለደ ምድራዊ የማይረሳ አምላክ፣ የማይተው አምላክ። እንደ ፈቃዳችን ነው እግዚአብሔር በህይወታችን የሚሰራው። እንደ ፈቃዳችን እንደፈቀድንለት ልክ ነው፣ እንደፈለግነው ልክ ነው። እንዴ እኛ 24 hours ቢዚ ሆነን ጸልይልን እግር ቢጫንብህ ለውጥ የለም። እግር ቢጫንብህ ብቻ አይደለም፣ እግር ቢጫንባችሁ እግር ቢጫንብህ ለውጥ የለም። ራሳችን ኮኔክት ስናደርግ እግዚአብሔር ታሪካችንን ይቀይራል። እግዚአብሔር መንፈሳችንን ያድሳል። እኔ ምድር ምንም አይመስለኝም። እውነት ነው የምላችሁ። ጠይቄው አውቃለሁ እግዚአብሔርን። የጠየቅኩበትም ደግሞ ምክንያት አለኝ። ሁሌ በምስጋና ተሞሉ። ቻሌንጅ ላድርጋችሁ። እግዚአብሔርን ስታመሰግኑ በህይወታችሁ ትልቅ ነገር ይሆናል። እናንተ እየጠየቃችሁትን ሳይሆን እግዚአብሔር የሚያስፈልጋችሁን ነገር በሙሉ ያከናውንላችኋል።
የአገልጋይ ምንድን ነው ያለው? ንጉሥ ሲሆን ምን አለ? ታስታውሱ እንደሆነ ላስታውሳችሁ። እግዚአብሔር ሆይ ይህን ሕዝብ የምመራበትን ጥበብ ስጠኝ፣ እኔ አልችልም አለ። አቅም የለኝም አለ። ይሄ ክቡር ሕዝብ ነው፣ የፈጠርከው ሕዝብ ነው። ስለዚህ ይህን ሕዝብ የምመራበት ጥበብ ስጠኝ ሲለው የሚገርም ነገር ሆነ አይደለም? በህይወቱ እግዚአብሔር ባረከው፣ በብዙ ባረከው። ማንም እንዳይደርስበት አድርጎ ባረከው። ምድራዊ በረከትም ሰማያዊውን አይታችኋል። የኛ ጥያቄ ምንድን ነው? መጀመሪያ እግዚአብሔር ሆይ ና በህይወቴ፣ እግዚአብሔር ሆይ ለአንተ ላከብር እወዳለሁ ነው ጥያቄያችን? ወይንስ አባቴ እግዚአብሔር እንዲያርግልኝ እንዲያርግልኝ፣ ይሄን አምጣ ይሄን አምጣ፣ ቁጥር ስፍር የሌለው የሰው ልጅ ፍላጎት አንዱ ሲደረግለት ወደ አንዱ፣ አንዱ ሲደረግለት ወደ አንዱ ነው። ሁላችንም አንዱ ሲደረግልን ወደ አንዱ ደግሞ እንሄዳለን፣ አንዱ ሲደረግልን ወደ አንዱ እንሄዳለን። ማብቂያ የለውም። ግን ገደብ እናበጅለት፣ እናምልከው እግዚአብሔርን። ጥያቄዎቻችንን ትተን አንተ ጌታ ነህ፣ አንተ ኃያል ነህ፣ አንተ ብርቱ ነህ፣ አንተ ዘላለማዊ ነህ፣ ኤልሻዳይ ነህ። ሃሌሉያ! ኢየሱስ ይመጣል። አሜን። ኢየሱስ ይመጣል በደጅን። እኛ እኮ ብናመልከው ለኛ ነው የምናተርፈው ወገኖቼ። እግዚአብሔር ባናመልከው እንደተመለከ ይኖራል። እልፍ አላፋት ሺህ ጎንበስ ቀና እያሉ ቅዱስ 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 ያለ ማቋረጥ ያከብሩታል፣ ያለ ማቋረጥ ያመሰግኑታል፣ ያለ ማቋረጥ ከፍ ያደርጉታል፣ ያለ ማቋረጥ ያመልኩታል። ሃሌሉያ! ቅዱስ እግዚአብሔር፣ ወደር የሌለው እግዚአብሔር፣ የኔና የናንተ አባት፣ የኔና የናንተ አምላክ፣ የኔና የናንተ ኤልሻዳይ። ሃሌሉያ! ያመልኩታል፣ ያከብሩታል። ስለዚህ ወደ ቃሉ እንመለስ፣ ወደ ጠራን ወደ ቃሉ እንመለስ፣ ወደ ሕያው ቃሉ ወደማይሽረው ሃሌሉያ እንመለስ። በማምለክ መሻገር አለ፣ በማምለክ ማምለጥ አለ። ሞት ሆይ መውጊያ የታል የምንልበት ምስጢሩ አንዱ ማምለክ፣ ማመስገን እግዚአብሔር። የጠራን የታመነ ነው። ተባረኩልኝ። ቻሌንጅ አድርጉ ራሳችሁን። በምትፈልጉት ነገር ላይ ጸልዩ። ይሄ ነው መልእክቴ። ኬሮፍ አትፈልጉ። ይሄ ነው መልእክቴ። ስፔሻሊ እየከፈላችሁ ገስት ሃውስ እየገባችሁ አታጸልዩ። መጽሐፍ ቅዱስ ላልተጻፈ መነገጃ አትሁኑ። የኛ አምላክ ከስትንፋስ ይልቅ ቅርብ ነው። ሲጠሩት ይሰማል፣ ይመጣል፣ ይገኛል። እሱ ማይፈልገው ነገር በህይወታችሁ ሆኖ ከሆነ እግዚአብሔር ያነሳዋል። እኔ ይሄንን ነው ማምነው። ሊያስተምራችሁ፣ ሊገስጻችሁ፣ ሊመልሳችሁ እግዚአብሔር የሆነ ነገር እንዲሆንባችሁ አድርጎ ከሆነ ዝም ሊል ይችላል፣ ጊዜ ሊወስድ ይችላል። በጠላት ሐሳብና በጠላት እቅድ ውስጥ ግን ሆናችሁ እግዚአብሔር ሆይ ወዴት ነህ ስትሉት እግዚአብሔር ይመጣል እመኑኝ። እግዚአብሔር ይመጣል እመኑኝ። ጠርታችሁታል፣ ሰው አይደለም እግዚአብሔር።
ሰው ሁኔታን አይቶ ነው የሚመጣው። ሰው ነገሮችን አመዛዝኖ ምናምን አጥንቶ ነው የሚመጣው። እግዚአብሔር ግን እንደዛ አይደለም። እግዚአብሔር እንደዛ አይደለም። የተጣለን ነው የሚያነሳው እግዚአብሔር። የተዋረደን ነው የሚያነሳው እግዚአብሔር። ሰው የማያየውን ነው የሚያየው እግዚአብሔር። የልብ አምላክ ነው እግዚአብሔር። ከልብ ጉዳይ ጋር ነው ያለው እንጂ አንተ ከምትሰጠው ከከበደ ነገር ላይ አይደለም። ከልብ ጋር ነው ያለው። ማነው በልባችሁ ውስጥ ያለው? ማነው በህይወታችሁ እየነገሰ ያለው? ማነው እየመራችሁ ያለው? እኔ ማነው እየመራሽ ያለው? ዛሬ መንፈሴ እንደዚህ ሆኖ ነው የመጣሁት። እግዚአብሔር ውስጤን ስላከበደው ነው የመጣሁት። እና ወገኖቼ በጣም ወዳችኋለሁ። ተባረኩልኝ። አብረን እናገለግላለን። እውነት የሆነውን እሱን እውነትን ይዘን እንቆማለን። ያድናል ብቻውን፣ ይመራል ብቻውን፣ ይታደጋል ብቻውን። ተባረኩልኝ። በጣም ወዳችኋለሁ። ኤርፖርት ነው ያለሁት። የሆነ ቦታ ልሄድ፣ ሰዓቴ እየደረሰ ነው። ፋሲካዬ ብርክ በይልኝ። ገብታችሁ ያዳመጣችሁኝ ተባረኩልኝ። ጸጋው ይብዛላችሁ። በርቱ፣ ጽኑ፣ ቁሙ። የጠራችሁ አምላክ የታመነና የታመነ ነው። ድርድር የለም ከእግዚአብሔር ጋር። ጥሩት፣ አባታችሁ ነው። ይሰማል፣ ይመልሳል፣ ፈጥኖ በሰዓት ይመልሳል። እወዳችኋለሁ። ተባረኩልኝ ባይ። ሌላ ጊዜ ደግሞ እግዚአብሔር እንደዚህ ውስጤን ሲሞላ እመጣለሁ። ደህና ሁኑልኝ። ጸጋና ሰላም ከእናንተ ጋር ይሁን።